ሰላም ይብዛላችሁ። ተስፋ ነኝ ከባራቴክ። ይህን ቪዲዮ የምታዩት የመጀመሪያችሁ ከሆነ ፕሊስ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ዛሬ ይዤላችሁ የቀረብኩት ይህን ቪዲዮ ካያችሁ እንደምትጠቀሙበት በማመን ዩኤስዲቲ ልንሰራበት ምንችል አዲስ ሳይት ነው ይዤላችሁ የመጣሁት። ከሁሉ አስቀድሜ ግን ለባራቴክ አዲስ ከሆናችሁና የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ የከበረ ግብዣዬ ሲሆን ቪዲዮን ካያችሁ በኋላ ለሚኖራችሁ ማንኛውም ሀሳብና አስተያየት ኮመንት ላይ ጻፉልኝ፣ አክብሬ እመልሳለሁ። እስከ ቪዲዮ መጨረሻ ላይክ በማድረግ ከተከታተላችሁ ታተርፉበታላችሁ። የዚህን ሳይት ሊንክ ደግሞ ዲስክሪፕሽን ቦክስ ላይ ነው ቁጭ ያረኩላችሁ። ልክ ሊንኩን ስትጫኑ እንደዚህ ይከፍትላችኋል። ምንም ኮስት ሳታረጉ መጀመሪያ መመዝገብ ስላለባችሁ ኢሜይላችሁን እዚህ ጋር ታስገባላችሁ። ፓስወርዳችሁን እዚች ጋር ታስገቡና ወረድ ብላችሁ ሳይን አፕ የምትላለች እሷን አንዴ በመጫን ምዝገባችሁን ታጠናቅቃላችሁ። ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ቀጥታ ስትገቡ እንደዚህ አይነት ማስታወቂያ ታያላችሁ። የተወሰኑን አንብባችሁ እንደጨረሳችሁ ኔክስትሉና ትዘጉታላችሁ። ዳሽቦርዱ ወይም ደግሞ ሳይቱ ሲከፍት ይሄንን ይመስላል። እዚህ ጋር እንደምታዩት ባላንሴ 0 ነው። እንዲሁም ደግሞ የተለያዩ ፓኬጆች አሉ እዚህ ጋር መናያቸው። እነኚህ በሙሉ በጋን የተቆለፉት እንዴት እንደሚከፈቱ እሱን አሳያቸዋል። እዚህ ጋር መናያቸው ደግሞ በሙሉ ከዚህ ሳይት ገንዘብ ወጪ ያደረጉ ናቸው። ስለዚህ ከዚህ ሳይት ስንት ገንዘብ እናገኛለን የሚለውን ለማየት መጀመሪያ ፓኬጆችን ማየት ስላለብን እዚች ጋር እንመጣና ቪአይፒ የምትላለች እሷን ነው አንዴ የምንጫናት። ልክ እሷን ስንጫናት ያሉትን ፓኬጆች በሙሉ ያሳየናል። የመጀመሪያው ቪአይፒ 1 ለማስከፈት አንድ ዩኤስዲቲ ብቻ ዲፖዚት እናደርግና በየቀኑ 0.25 ዩኤስዲቲ ወጪ እናደርጋለን። ሁለተኛው ቪአይፒ 2 ደግሞ 12 ዩኤስዲቲ ዲፖዚት በማድረግ በየቀኑ 2.4 ዩኤስዲቲ ወጪ እናደርጋለን። ልክ ቪአይፒ 3 ጋር ስንመጣ ደግሞ 29 ዩኤስዲቲ ዲፖዚት በማድረግ በየቀኑ 6.2 ዩኤስዲቲ ወጪ ስናደርግ ጠቅላላ ትርፋችን 620 ይሆናል። ልክ ቪአይፒ 4 ጋር ደግሞ ስንመጣ 98 ዩኤስዲቲ ዲፖዚት በማድረግ 20 ዩኤስዲቲ በየቀኑ ወጪ እናደርጋለን። እንደዚህ እያልን ስንወርድ የዚህ ሳይት የመጨረሻና ከፍተኛ የሚባለውን ለማስከፈት ከፈለግን 18900 ዩኤስዲቲ ዲፖዚት በማድረግ 4500 ዩኤስዲቲ ወጪ እናደርጋለን። አስተውሉልኝ፣ እኔ የፋይናንስ አማካሪ አይደለሁም። አይ አም ናት ኤ ፋይናንሻል አድቫይዘር። ግን ይሄ ሳይት መክፈል አለመክፈሉን ለማረጋገጥ እዚች ጋር መጥቼ 12 ዩኤስዲቲ ዲፖዚት አድርጌ 2.4 ደግሞ ወጪ እያደረኩ ላሳያችሁ። ዲፖዚት ለማድረግ ሆም ጋር ነው ተመልሰን የምንመጣው። ስንመለስ ሪቻርጅ ምትላለች እሷን አንዴ እንጫናታለን። ልክ ሪቻርጅ ምትለውን ስንጫን 4 አማራጮች አሉ። ዩኤስዲቲ ቢፕ20፣ ቢኤንቢ፣ ዩኤስዲቲ ቲአርሲ እና ቲአርኤክስ። እኔ ዋሌቴ ላይ ያለኝ ዩኤስዲቲ ቢፕ20 ስለሆነ እሷን ነው የምንጫነው። ልክ እሷን ስጫናት ዋሌት ጀነሬት ያደርግልኛል። አሁን እዚህ ጋር እንደምትመለከቱት እሷን እመጣና እዚች ጋር ዋሌት አድሬስ ኮፒ ካረኩ በኋላ ወደ ባይቤት፣ ወደ ባይናንስ፣ ወደ ትረስት ወደ አለኝ ክሪፕቶ ዋሌት ሄጄ የሚጠበቅብኝን 12 ዩኤስዲቲ ሪቻርጅ አድርጌ እመጣለሁ። እስከዛ ላይክ፣ ሰብስክራይብ እያደርጋችሁ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ፣ ያበረታታኛል። ሪቻርጅ አድርጌ ልምጣ፣ ጠብቁኝ። አሁን ሪቻርጅ አድርጌ ተመልሼ መጥቻለሁ። ታስክ ተመድቡልኛል። እዚች ጋር ቱ ኮምፕሊት ምትለውን በመጫን ታስኬን እሰራለሁ። ለባራቴክ አዲስ ከሆናችሁ ይህን ላይክ ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ታስኬን ሰርቻለሁ። አሁን ሆም ጋር መጣና ሪቻርጅ ከምትለው ጎን ዊዝድሮ ምትላለች እሷን ነው የምንጫናት። ልክ እሷን ስንጫናት በዩኤስዲቲ ቢፕ20 2.4 ወጪ ማድረግ እችላለሁ። እሷን እዚህ ጋር ጽፋለሁ። ዊዝድሮ አድራሻዬን አስገባና ከባይቤት አምጥቼ ሴኩሪቲ ፓስወርድን ወይ ፔመንት ፓስወርድን አስገብቼ ወረድልና ኮንፊርም ምትለውን ነው የምጫነው። አሁን ወደ ባይቤት እንሂድና ዩኤስዲቲ ቢፕ20 ዋሌታችንን ይዘን እንምጣ። ላይክ ያደረግ እንደምትመለከቱት ወደ ባይቤት መተናል። 4394 ነው ባላንሳችን። እዚህ ጋር ዲፖዚት እንላለን። ዲፖዚት ክሪፕቶ እንለዋለን። ከዛ ዩኤስዲቲን መርጥላትና ኔትወርካችን ቢኤንቢ ስማርት ቼን ወይ ደግሞ ቢፕ20 ነው። እዚች ጋር መተን እሱን መርጥላታለን። ልክ እሷን ስንመርጥ እንደዚህ ዋሌት አድሬስ ጀነሬት ሲያደርግልን እዚች ጋር እንመጣና ኮፒ እናደርጋታለን። ከላይ እንደምትመለከቱት ኮፒ ሰክሰስፉል ብሎናል። ይህንን ካለም በኋላ ቀጥታ ወደ ዌብሳይቱ ነው ተመልሰ የምንመጣው። ዊዝድሮ አድሬስ ምትለው ጋር ከዛ ኮፒ አድርገን ያመጣነውን እናስገባለን። አሁን የሚጠበቅብንን ሁሉ ስላሟላን ወረድ ብለን እዚች ጋር ኮንፊርም የምትለውን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት እንግዲህ ዊዝድሮ ሰክሰስፉል ብሎናል። ይህን ካለን ከ2 እስከ 3 ደቂቃ ወደ ዋሌታችን እስኪገባ ሊፈጅበት ይችላል። እስከዛ ግን ሌላ ማሳያችሁ ምንድነው እዚህ ጋር ቲም ምትላለች
እሷን አንዴ እንጫናታለን። ልክ እሷን ስንጫናት እኔ ዲስክሪፕሽን ቦክስ ላይ እንዳስቀመጥኩላችሁ አይነት ሊንክ አለ። እሷን እዚህ ጋር ኮፒ እናደረግና በቲክቶክ በፌስቡክ ሼር እናደረግና በእኛ ሊንክ ገብተው ኢንቨስት ሲያደርጉ የምናገኘው ኮሚሽን አለ። ሌቭል 1 ዳይሬክት በእኛ ሊንክ ገብተው ኢንቨስት ሲያደርጉ 13%፣ ሌቭል 2 2%፣ በሌቭል 1 ስር ገብተው ኢንቨስት ሲያደርጉ፣ ሌቭል 3 ደግሞ በሌቭል 2 ስር ገብተው ኢንቨስት ሲያደርጉ 1%፣ በጠቅላላው እስከ 16% ኮሚሽን ልናገኝ እንችላለን። ለዛም እንዲረዳችሁ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ሳይት ወጪ ያደረግነው ወደ ባይቢት ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ወደ ባይቢት ተመልሰን መተናል። ከነበርንበት ባክ እንልና አሴት የምትለው ነው የምንጫነው። ልክ እሷን ስንጫናት እዚህ ጋር እንደምታዩት ዩ ሃቭ ዋን ዲፖዚት ሪኩዌስት ምትላለች። እሷን አንዴ እንጫናታለን። እዚህ ጋር እንደምትመለከቱት እንግዲህ 2.4 ፔንዲንግ ይላል። ይኸው እየገባ ያለ ነው። እስከሚገባ እኔ ሪፍሬሽ አደርጋለሁ። እናንተ ደግሞ ላይክ እያደረጋችሁ ጠብቁኝ። ከላይ እንደምታዩት ዲፖዚት ኮንፊርምድ ብሏል። እዚህ ጋር ሰክሲድድ ብሎናል። ስለዚህ አሁን ምንድነው የምናደርገው? ባክ እንልና እዚህ ጋር ሪፍሬሽ ስናደርገው 44 የነበረው 46 ሆኗል። ስለዚህ የሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርችላችኋለሁ። ለባራቴክ አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኒዓለም ሰላምና ጤና ያብዛላችሁ እያልኩ የምለየው ተስፋ ነበርኩ። አይ አም ናት ፋይናንሻል አድቫይዘር። አመሰግናለሁ።